አውቶሜሽን ብዙዎቻችሁ አውቶሜሽን ሲባል በተለያዩ የሶሻል ሚዲያ አማራጮች ሰምታችሁ ይሆናል። አውቶሜሽን ምንድነው? ዩቲዩብ አውቶሜሽን የሚባለው ጉዳይ ምንድነው የሚለውን በዚህ ቪዲዮ እንመለከታለን። በዚህ ቪዲዮአችን እስከመጨረሻው ከተከታተላችሁ ስለ ዩቲዩብ አውቶሜሽን እና በዩቲዩብ አውቶሜሽን ደግሞ ገንዘብን እንዴት ሜክ ማድረግ እንደምትችሉ እንመለከታለን። ሙሉ ቪዲዮ እንዳያመልጣችሁ አብራችሁን ቆዩ። በመጀመሪያ ዩቲዩብ አውቶሜሽን ሲባል ዩቲዩብ አውቶሜሽን ቪዲዮ መፍጠር ወይም መቀየር ማለት ሲሆን የራሳችሁን ቱል ተጠቅማችሁ የራሳችሁን ሲስተም እና የራሳችሁን የኤአይ ሶፍትዌሮችን በመጠቀም የራሳችሁን የሆነ ቪዲዮ ክሬት ማድረግ ነው ማለት። ዩቲዩብ አውቶሜሽንን ለመስራት እንግዲህ ስክሪፕት ያስፈልጋል፣ ቮይስ ያስፈልጋል፣ ቪዲዮ ኤዲቲንግ ያስፈልጋሉ እና ተምብኔል ያስፈልጋል እና በመጨረሻ ላይ ወጥ የሆነ የዩቲዩብ አውቶሜሽን ቪዲዮ ካዘጋጃችሁ በኋላ በዩቲዩብ አፕሎድ በማድረግ ብቻ ገንዘባችሁን ሜክ ማድረግ ትችላላችሁ ማለት ነው። ስለዚህ በአሁን ሰዓት ላይ በጣም በርካታ የሆኑ ኢትዮጵያ ውስጥም ያሉ ሌሎችም ኢንተርናሽናል የሆኑ ሰዎች የኢንተርናሽናል ቻናል በመክፈት እንዲሁም ደግሞ የሀገር ውስጥን ቻናል የአውቶሜሽን ቻናል በመክፈት ብቻ ብዙ ገንዘቦችን ሜክ እያደረጉ ይገኛሉ። የዩቲዩብ አውቶሜሽን ቪዲዮ ለመፍጠር መጀመሪያ የዩቲዩብ ቻናል መፍጠር ያስፈልገናል። የዩቲዩብ ቻናል ለመፍጠር ደግሞ በምን አይነት ኒች መፍጠር እንዳለባችሁና ለቻናሉ ደግሞ ስም መስጠት ያስፈልጋል። ያንን ለመስጠት ደግሞ መጀመሪያ አሁን ላይ አሪፍ የሆነው ብዙ እይታ ያለው ብዙ ሰዎች ጋር ሪኮመንድ አቅም ያለው ኒቼቱ ነው የሚለውን ሁላችሁም እንግዲህ ስልካችሁ ላይ ይኖራል። ቻት ጂፒቲን እንጠይቃለን ማለት ነው። ቀጥታ ወደ ቻት ጂፒቲ ሄጄ አሁን ላይ አሪፍ የዩቲዩብ አውቶሜሽን ቻናል ለመክፈት ምርጥ ኒች ንገረኝ አልኩት። ከዛ በኋላ 10 ምርጥ የሆነ የአውቶሜሽን ኒች ነገረኝ ማለት ነው። የመጀመሪያው ናቹራል ሪሚዲስ ኤንድ ትራዲሽናል ሂሊንግ ነው። ይሄንን እንግዲህ ብንጠቀመው አሪፍ የሆነ ሪከመንድ የሚደረግ ኒች ነው ማለት ነው። ስለ መድኃኒት፣ የቤት ህክምና፣ የአትክልት መድኃኒት እንደዛ አይነቶችን በዚህኛው በናቹራል ሪሚዲስ ኤንድ ትራዲሽናል ሂሊንግ መጠቀም ትችላላችሁ። ሁለተኛው ኦልድ ስታይል ፋርሚንግ ኤንድ ቪሌጅ ላይፍ ስታይል ነው። ሶስተኛ ሞቲቬሽን ኤንድ ዊዝደም ኩዌትስ ሰጠኝ። አራተኛ ባይብል ስቶሪስ ሰጠኝ። አራተኛ ጋርደን ኤንድ ሆም ኢምፕሩቭመንት ሰጠኝ። ስድስተኛ ላይ ሪላክሲንግ ናቹራል ቪዲዮስ ኦር ዊዝደም ቮይስ ኦቨር ይሄኛው አሪፍ ኒች ነው። ሌላኛው ሰባተኛ ሂስትሪ ኤክስፕሌንድ ሲምፕሊ ሚል ሰጠኝ። ስምንተኛ ላይ ሄልዚ ላይፍ ስታይል ፎር ሲነርስ ሚል። ዘጠነኛ ፋይናንሻል ዊዝደም ፎር ይላል 40 ፕላስ፣ ስለዚህ ፋይናንሻል ዊዝደም ነው። አስረኛ ኦልድ ስቶሪስ ኦር ኖስታልጂያ ኮንተንት፣ ይሄ 10ኛ ነው ማለት ነው። ራሱ ቻት ጂፒቲ ደግሞ 3 ሪከመንድ ያደርግልናል። 3 አድርጎልኛል። አንደኛው ናቹራል ሪሚዲስ ኤንድ ጋርደን፣ ሁለተኛ ስፒሪቹዋል ሞቲቬሽን፣ ሶስተኛ ኦልድ ስታይል ፋርሚንግ ኦር ቪሌጅ ላይፍ ሰጥቶናል ማለት ነው። ስለዚህ እነዚህን ከ10ሩ እንግዲህ ሪከመንድ ያደረገን እነዚህ ሶስቱም ላይ ነው ማለት ነው። እኛ እንግዲህ ከነዚህ ከሶስቱም ኒቾች ደግሞ አንዱን ኒች እንምረጥና ለዛ ኒች ደግሞ አሪፍ የሆነ ቻናል ኔም ሪከመንድ እንዲያደርግልን እናደርጋለን ማለት ነው። ናቹራል ሪሚዲስ ፕላስ ጋርደን መርጫለሁ። ምርጥ 5 የቻናል ስም ፍጠርልኝ ብዬ ቻት ጂፒቲን እጠይቃለሁ ማለት ነው። ስለዚህ 5 የቻናል ስሞችን አምጥቶልኛል። አንደኛ ሄርቦራ ብሎ አምጥቶልኛል። ሁለተኛ ሊፍ ኪውር
ብሎ አምጥቷል። ሶስተኛ ናቹራል ቫይን፣ አራተኛ ሂል ጋርደን፣ አምስተኛ ግሪን ኪውር ላፕ ሚል አምጥቷል ማለት ነው። ስለዚህ ከነዚህ ከአምስቱም የቻናል ስም ብንሰጥ አሪፍ የሆነ ቪው ማግኘት እንችላለን። ራሱ ቻት ጂፒቲ ደግሞ ሪከመንድ ሁለት ቻናል ኔሞችን አድርጎልኛል። የመጀመሪያው ሄርቦራ ነው፣ ሁለተኛ ናቹራል ቫይን ሚለውን ቢያንስ ከሁለቱም አንዱን ብንጠቀም አሪፍ የሆነ ቪው ወይም ብዙ ሰዎችን ካቺ የማድረግ ወይም ብዙ ሰዎችን የመሳብ አቅም አለው ማለት ነው። ስለዚህ ከሁለቱ አንዱን እንጠቀማለን ማለት ነው። በመቀጠል እንግዲህ የቻናል ስማችንን ካወቅና ኒቻችንን ካወቅን በኋላ የዩቲዩብ ቻናላችንን እንከፍታለን። በመቀጠል በዚህ ኒች ደግሞ ቻት ጂፒቲ ስክሪፕት እንዲያዘጋጅልን ቻት ጂፒቲን ነው የምንጠይቀው። ስለዚህ ሙሉ ስክሪፕቱን እንዲያዘጋጅልን እንጠይቀዋለን። እንደምታዩት ቻት ጂፒቲን ስክሪፕት እንዲያዘጋጅልኝ ጠይቄዋለሁ። ስለዚህ እንደምታዩት ሙሉ ስክሪፕቱን ሰጥቶኛል ማለት ነው። ስለዚህ ሙሉ ስክሪፕቱን አዘጋጅቶልኛል በሚያምር መልኩ ጥሩ የሆነ ስክሪፕት አዘጋጅቷል። ስለዚህ በእነዚህ በእያንዳንዱ ደግሞ ስክሪፕት መሰረት ኢሜጅ ጄኔሬት እንዲያደርግልኝ እጠይቀዋለሁ። እያንዳንዱን ኢንትሮን እንዲያዘጋጅልኝ በኢሜጅ ጄኔሬት እንዲያደርግልኝ እጠይቀዋለሁ። በመቀጠል ሁለተኛ ላይ ያለውንም ጄኔሬት ኢሜጅ ጄኔሬት እንዲያደርግልኝ፣ ምክንያቱም በኋላ ላይ ኤዲት በምናደርግበት ጊዜ ኢሜጆችንና አንዳንድ ቪዲዮዎችን ስለምናስገባ ጄኔሬት እንዲያደርግልኝ እጠይቀዋለሁ ማለት ነው። ቀጥለን እንግዲህ ቮይስ ነው የምንሰራው። ቮይስ ለመስራት ደግሞ ስክሪፕቱ ላይ ከስር በኩል ቮይስ ኦቨር ሚል አለ። እሱን ኮፒ አድርገን ቮይስ ኦቨር ቮይስ ጄኔሬት እናደርጋለን ማለት ነው። ስለዚህ ስክሪፕት ቻት ጂፒቲ በሚያዘጋጅበት ጊዜ ራሱ ለቮይስ የሚሆን ቮይስ ኦቨር ያዘጋጅልናል። ያንን ደግሞ ለራሱ ለአንዳንድ ቮይስ ክሬት የሚያደርጉ ኤአይዎች ስላሉ እነዛን በመጠቀም ቮይሳችንን እናዘጋጃለን ማለት ነው። ስለዚህ ቮይስ ክሬት ለማድረግ እንግዲህ ቴሌግራም ላይ እንገባለን። ሊንኩን እኔ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ያንን ሊንክ በመግባት ቴሌግራም ላይ ቦት አለ ክሬት የሚያደርግልን ቮይስ የሚያዘጋጅልን ማለት ነው። ስለዚህ ይሄንን ቮይስ ኦቨር ይዘን ሄደን እዛ ቴሌግራም ቦት ላይ አስገብተን ቮይስ እናገኛለን ማለት ነው። በመቀጠል ቴሌግራማችን እንደምታዩት ስናስገባው ምን ይሰጠናል? ቮይስ ኦቨር ይሰጠናል ማለት ነው። ስለዚህ እንደዚህ ያደረጋችሁ አንድ በአንድ ቮይስ ኦቨራችሁን ማዘጋጀት ትችላላችሁ ማለት ነው። በመቀጠል እንግዲህ የምናዘጋጀው ስክሪፕቱ ተዘጋጅቷል፣ ቮይስ ኦቨሩ ተዘጋጅቷል፣ ኢሜጆችን ራሱ ሰጥቶናል ጄኔሬት አድርጎ። በመቀጠል እንግዲህ ቪዲዮ ኤዲት ወደ ማድረግ ነው የምንሄደው። ቪዲዮ ኤዲት ለማድረግ ደግሞ አሪፍ አማራጭ ነው ተብሎ የሚነገረው ካፕካት ነው። ስለዚህ በካፕካት አሪፍ የሆነ እንግዲህ የኤዲቲንግ ስኪል አሪፍ ካላችሁ አሪፍ የሆነ የኤዲት ቪዲዮ አድርጋችሁ ምርጥ የሆነ ቪዲዮ ማውጣት ትችላላችሁ ማለት ነው። ስለዚህ በዩቲዩብ አውቶሜሽን እነዚህን ስቴፖችን ኤአይን ብቻ በመጠቀም ኢንተርናሽናል የሆነ ቪዲዮ ጄኔሬት ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ እንግዲህ እንደወደዳችሁ እርግጠኛ ነኝ። በቀጣይ በሌላ ቪዲዮ ተመልሼ እመጣለሁ። እስካሁን ላይክ ካላደረጋችሁ ላይክ አድርጉ። እንዲሁም ደግሞ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቻው ቻው።